ዝነኛና ሀብታም ታዋቂ ትሆናላችሁ እዚህ ነቀምት እዚህ ትዋኛላችሁ እንደ ድሮ ሶርጋ ሄዳችሁ ማግኘት እዚሁ እየዋኛችሁ ዳይቭ እየገባችሁ በላይፍ ሴቨር ነው ተበላን አልተበላን ውሃውን ጠጣናል ከጠጡ ችግር አለው እንደ ዳኒ ችግር የለውም ጠጡ አለን እዚህ 40 ሺህ ሊትር ታቀር ስላለ እሱ ችግር የለብንም መጣችሁ ትጠጣለ ማን ነው ትዋኛላችሁ እማችሉትን እናለማምዳለን ስፔሻሊ ቺኮች ተፈጥሮ የሰጠውን እድል ኢቢኤስ ሊነፍገው አይገባም። እስኪ ይሄንን ቪዲዮ ተመልከቱት። ቅጭል ለስል ሰምቻለሁ። ምን አለ ባቆም ምን አለ አቆም ቢሆን ኑሮ ምን አለ ባይ 10 ቁጥር መፍቻ ጠፋ በሚል ተልካሻ ምክንያት ገባ ያምራል። ያቱም ተወጣኛችሁ ዝነኛና ታዋቂ ተወራጭ ትሸልማላችሁ እዚህ ቦቁ ኢቢኤስ በቃ ያውጣሉ ሁላችሁ እንቆምበት ዝነኛና ታዋቂ ተወራጭ የነጻነትን ጉዳይ እናስቀጥለዋለን። የእውነት ለመናገር የመጀመሪያ ሳየው ነፃነት ዳግሞ ወደ ምድር የመጣ እስኪመስለኝ ድረስ ነው የደነገጥኩት። የቤተሰብ ጨዋታ ኮከብ የሆነው ነፃነት ወርቅነህ የሚተካ ተፈጥሮ አዘጋጅቶ ሰጥቶናል። ተፈጥሮ የሰጠንን እድል ኢቢኤስ ሊከለክለን ይችላል ብዬ አላስብም። ምናልባት አሁን ላይ የሚወዳደሩት የውድድር ሂደት ላይ በመሆናቸው ሊያስቸግር እንደሚችል እገነዘባለሁ። ግን ተወዳዳሪዎች የራሳቸው ቀለም ያላቸው ጎበዝ የጥበብ ሰዎች መሆናቸውን ሁላችንም እንመሰክራለን። አዝመራው እዛው ኢቢኤስ ውስጥ ነው የሚሰራው። ብቃቱን የሚያሳይበት መድረክ አግኝቷል። ያሲኖን ደግሞ ኢቢኤስ በሌላ መንገድ እድል እንደሚሰጠው አምናለሁ። ይህን ልጅ ግን ኢቢኤስ ሳይሆን ተፈጥሮ ነው እድሉን የሰጠው። ይህንን እድል ሊነፍገው እንደማይገባ አምናለሁ። ነፂን ለሚወድ ህዝብ መንትየውን ታቀርቡለት ዘንድ በአክብሮት እንጠይቃለን። የቤተሰብ ጨዋታ አጋፋሪ ያለ ውድድር ተገኝተዋል። ይህንን ቪዲዮ ለኢቢኤስ ቴሌቪዥን እንዲደርስ ሼር ታደርጉልኝ ዘንድ በአክብሮት እጠይቃቸዋለሁ። ተፈጥሮ የሰጠውን ኢቢኤስ እንደማይነፍገው አምናለሁ። ታናሽ ወንድማችን ታናሽ ሆኖ እንደ ታላቅ መካሪያችን እግረ መንገዱን ደግሞ ማናጀር ኤምጂ እናመሰግናለን። ይህ የኢቢኤስ ጨዋታ ነው። ሁላችሁ ትሸልማላችሁ እዚሁ ጋሼ ቤት ውስጥ በኢቢኤስ እናመሰግናለን። እኔ ነፃነት አንዱ ዓለም ነኝ።